እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች ያሉት እሱን አመስግኖ መኖር ብዙዎችን እያስወቀሰ እና ያካሰሰ የሚገኘው የሰሞኑን ጉዳይ አሁን በማህበራዊ ሚዲያ ላይም እንደቀጠለ ነው። አንዳንዶች ከልብ በሆነ መንገድ ፍትህ ለወገኖቻችን እንረስላቸው ሲሉ በአንጻሩም ዝምታ ምርጫቸው አድርገው ለጥቂት ጊዜ የቆዩ ሰዎችን ስንመለከት የከረምንበት ሳምንት ነበር። ነገሩ በዚህ ያላበቃው ብዙ ሰዎች ታዋቂ የሚባሉ ሰዎች ላይ ጣታቸውን በመቀሰር ድምጻቸውን ያሰሙም አልጠፉም። እንደሚታወቀው ከሰሞኑን በአርሲ ላይም በተከሰተው ጉዳይ ብዙዎች እንዳዘኑ እና እንደተከፉ እንዲሁም ፍትህ እያሉ ድምጻቸውን ሲያሰሙ ሰነባብተዋል። ታዲያ ይህ ጉዳይ እስካሁን እልባት ያላገኘ አሁንም ብዙዎች በቲክቶክ ገጻቸው እና በፌስቡክ ገጻቸው ላይ ፍትህ እያሉ መንግስትን ሲማጸኑ እንደነበር የማይዘነጋ ነው። ታዲያ ይህንን ተከትሎ በቲክቶክ ስሙ ጆን ዳንኤል በመባል የሚታወቀው ግለሰብ አንድ ቪዲዮ አጋርቶ ነበር። የተናገረውም እንዲህ ነበር። እኔ ፍትህ ለእህቶቼ እና ለወንድሞቼ ማለቴ ምንድነው ችግሩ? እንዲሁም ፍትህ ለአክሱም እና ፍትህ ለአርሲ ማለቴ ችግሩ ምንድነው? ቪዲዮ ላይ ሪፖርት እየተደረገ ነው። አካውንቴም ማስጠንቀቂያ ተሰጥቶታል። አካውንቴም ከተዘጋ ለሶስተኛ ጊዜ ነው የሚሆነው። ታዲያ ምንድነው ጥፋቴ? እናም መቼም አላቆምም ሲል መልእክቱን ያስተላለፈ ነበረ። ነገር ግን ለብዙዎች ይህ ነገር ብስጭትን የጫረ ጉዳይ ነበረ። ታዲያ ጆን ዳንኤል በሰራው ቪዲዮ ላይ ብዙዎችም ምላሽን የሰጠውበት ነበረ። ከሁለት ወገን ምላሽ የተሰጠው ይህ ነበረ። ለጆን ዳንኤል ልክ ነክ አሁንም መቀጠል አለበት ሲሉ፣ በሌላኛው ወገን ግን ጉዳዩን ከአዶናይ ጋር ያያያዙትም አልጠፉም። ታዲያ ከአዶናይ ጋርም ያያያዙ ሰዎች ይህ ላይ ቪዲዮ ሲሰሩ እንደነበር አይተናል። አንዳንድ ሰዎችም በብስጭትና በንዴት ቪዲዮ ሲያጋሩ ነበረ። እንዲሁም ደግሞ ጆን ዳንኤልን በመናገርና እላፊ ወደ ስድብም የተጓዙ ሰዎች አልጠፉም። ታዲያ እኛም ቪዲዮ አጠናክረን ይዘንላችኋል። ያዝንላችሁን ቪዲዮ እስከ መጨረሻው ተከታተሉት እያልን ቪዲዮንም ተከታትለን የምንመለስ ይሆናል። እስከ መጨረሻው አብራችሁን ዝለቁ እያልን ቪዲዮን ላይክ እና ሼር ማድረግ እንዳይዘነጋ። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ ሶስተኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች ያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ ጥሩ የሚመስል ውስጡ ግን ተንኩልኛ ሰው እንደዚህ ያለ ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክስ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምጽ አልሆንክም? አሁን ላይ ያንተን ድምጽ የፈለገው ኦርቶዶክስ አይደለም። ማንንም ቤተክርስቲያን ያንተን ድምጽ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምጽ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለ ያደረከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ። እኔ ከሁለቱ ችግር የለብኝም። አንተ ግን ቤተክርስቲያንን በዚህ ልክ አጀንዳችንን ለማስቀየር አክሱም ላይ እንግዲህ ቪዲዮውን እንደተመለከታችሁት ነበረ። በቪዲዮ ላይም እንደተመለከታችሁት ጆን ዳንኤል እባክህን አርፈህ ተቀመጥ፣ እባክህን የምታደርገው ነገር ትክክል አይደለም፣ እንዲሁም ደግሞ ያንተ ዓላማና አጀንዳ ይህ እንዳልሆነ ያስታውቅብሃል። አንተ ይህንን አጀንዳ ስታመጣ አንዳንድ ሰዎችን ለመጣል ወይንም አዶናይን ለመጣል አስበ ነው። እንዲሁም ደግሞ የሚከተሉ ሰዎች ካንተ ጋር ያሉም ሰዎች አዶናይን ስለማይወዱት ያንን የመጣል አይዲያ ይዘ ነው እንጂ የመጣው በፍጹም በአርሲ ላይ ለተቀሰቀሰው እንዲሁም ችግር ላለብን ለኛ መፍትሄ ልትሆንልን አይደለም የመጣው። አጀንዳክም አላማክም አንተ ሌላ ሰውን ለመጣለው ሲሉ ሐሳብና አስተያየቶቻቸውን የሰጡት ተገኝተዋል። እንዲሁም ደግሞ በሌላ በኩል ደግሞ አዎ ልክ ነህ ጆን ዳንኤል፣ ሁሌም አንተ
ቀጥል በዚህ ስራ እያሉ ብዙ ሐሳብና አስተያየቶቻቸውን የሚሰጡትም አልጠፉም። እንግዲህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንዲሁም ደግሞ እለት እንደነዚህ ያሉ ቪዲዮዎች እንዲደርሳችሁ ለይሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ደግሞ በየፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ እንላለን። ለወዳጅ ለዘመዶቻችሁ ይህንን ቪዲዮ እንዲደርስ ካሰቡ ላይክ እና ሼር ያድርጉት እንላለን። ለዛሬ ያዝንላችሁ ይህንን ይመስል ነበር። ቸር ሰንብቱ።